ሚስቴን በጣም እፈራታለሁ። አንዳንዴም ልትደበድበኝ ትነሳለች። ሚስቴ በዘመኑ አገላለጽ ፌሚኒስት የምትባል አይነት ናት። የእሷ ታዲያ ትንሽ ባስ የሚለው በምንም አይነት ጉዳይ ላይ ተነጋግረን እሷ ካላሸነፈች ሞት መስሎ ነው የሚታያት። ቁጣዋ አንዳንዴ ባሏ እንደ ቁጣዋ አንዳንዴ ባሏ የሆንኩኝ ሳይሆን የእንጀራ ልጇ የሆንኩኝ ነው የሚመስለኝ። ምን ይደረግ፣ ትዳር አይደል? እችለዋለሁ። የሆነ ጊዜ ምን ሆነ መሰላችሁ? እኔና እሷ የቁንጅና ውድድር ተጋብዘን ሄድን። ከዛ ስንመለስ አይኗን አፍጥጣ እንደዛ ቆመህ ያጨበጨብክላት ሴት ምን ናት ተናገር ብላ አፋጠጠችኝ። አረ ምንም አይደለችም ብላት ሂድ እሷ ታሳድር ብላ አውጥታ በር ዘጋችብኝ። በስንት ልመና በር ከፍታልኝ ባላጠፋው ጥፋት ይቅርታ ጠይቄ አስገባችኝ። አንዳንዴ ምን ሆኜ ነው እንደዚህ ምፈራው ላለሁ። መልሱ ግን በጣም ስለማፈቅራት ነው። ተጋብተን አንድ ላይ እየኖርን ራሱ ልክ እንደ በፊቱ ነው ማፈቅራት። በቃ ምን ብዬ ላስረዳችሁ? እሷን ማጣት ለኔ በጣም ከባድ ነው። ደግሞ የሚገርመው እኮ ስራ ቦታ ወንዱም ሴቱም የሚፈሩኝና የሚያከብሩኝ አይነት ሰው ነኝ። እንዴት እንደሆነ አላቅም። እሷ ጋር ስደርስ ግን መልፈስፈስ ጀምራለሁ። አሁን የጨነቀኝ ነገር የትምህርት ነፃ ስኮላርሺፕ አግኝቻለሁ እና ኃይለኛዋ ሚስቴን ምን ብዬ ነው ማሳምናት? እባካችሁ እስቲ መፍትሄ ፈልጉልኝ ወገን።